ቤተሰቦቻችሁን ለአንድ አመት ከማታዩና ጓደኞቻችሁን ለአንድ አመት ከማታዩ ወይኔ ጓደኞቼ በጣም ነው ወዳቸው። በቃ ቤተሰቦቼን አልያቸው ጓደኞቼን ልያቸው። ቦስ ለምግብ ምን ያህል ገንዘብ ታወጣላችሁ? 35 እንደው አንድ ነው 35 ላንቺ ያለውና በመጀመሪያ እቺን እየላሽ ታጥቂ ያጂ Oh my god ወዶን ነገር What do you mean by that? Let's go ሰራሪቺው ቦይ ዳምተው ዱባይ is back ደግሞ ይሄን ሰሞን ምንድነው ቪዋችን እየሄደ አይደለም ደግሞ ይሄ ሊታሰበበትና ሊተኮርበት የሚገባው ነገር ነው። ስለዚህ ቤተሰቦች ሁላችሁም ሰብስክራይብ ላይክ ሼር ያደርጋችሁ ቪዲዮአችን ብዙ ቦታ እንድረስ ማድረግ ትችላላችሁ። ዛሬ የሚገራርም ቪዲዮዎች አሉ እነሱን እያየን ተፍና ታንላለን እነሱን እያየን ተፍታላለን። ስለዚህ ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ ሼር በማድረግ የቤተሰብ መቀላቀል ትችላላችሁ። ወደ ቪዲዮ ቤተሰቦቻችሁን ለአንድ አመት ከማታዩና ጓደኞቻችሁን ለአንድ አመት ከማታዩ ወይኔ ጓደኞቼ በጣም ነው ወዳቸው። በቃ ቤተሰቦቼን አልያቸው ጓደኞቼን ልያቸው። ጓደኞቼን አልያቸው እነዚህ ያስታውቃሉ። ቦስ ለምግብ ምን ያህል ገንዘብ ታወጣላችሁ? 35 እንደው አንድ ነው 35 ከመጀመሪያ ፍቅረኛችሁ ልጅ ከሚኖራችሁና ልጅ ከማይኖራችሁ 30 እንኳን ወደ ምሳሌ ሬስቶራንት በሰላም መጣችሁ። ቤታችሁስ መዋኛ ገንዳ ወይስ ጂም? መዋኛ ገንዳ ጂም። ጂም። ፕራይቬት ጀት ወይስ ሄሊኮፕተር? ፕራይቬት ጀት። ጸጉር ከማይኖራችሁና ጥርስ ከማይኖራችሁ? ጸጉር ባይኖረኝ ጸጉር ባይኖረኝ ምን ኧረ አሉሉ ያብራሽ አንቺ አሎሎ ቢ አንተ ራስህ ገረጋንቴ ቢላ ማን አንተ ቆይ ግድ የለም መጣውልሽ ምን ይመስላል ዝጋ ምንድነው ያው ገረጋንቲ ምንም አላውቅም እናቴ ነው መረጃው የለኝም ግን ተመችታኛለች ገረጋንቲ ወደላ እንኳን ደስ አለሽ ወንድ ልጅ ነው ያለሽው አመሰግናለሁ እስኪ ሌው አይገል ሆስፒታል ቢላይክ ናስኪ እና ምንድነው ደረሰኝ ነው ልጅስ ስትከፊ ይሰጥሻል አንተ ዛሬም ስልክ ላይ ነህ ቆይ ምን እያደረክ ነው እኔ እንዳንተ ስራ ፈት መሰልኩ እንዴ ይኸውልህ እኔ ኔክስት ሉዶ ላይ ማለት ነው እየተዝናናው ብር እየሰራው ነው እሺ አንተ ምን እያደረክ ነው ሚስትህ እንደውም ደወለች መጣው ያ ጀዝባው ባልሽ ጋር ነኝ ተይ እንጂ እንደሱማ አይባልም ምንም ቢሆን እኮ ባልሽ ነው ቆይ እንዴ ልደውልሽማ አባ ወንድሙ ምን አባቴ ነው ሰቀሄ ነው ሌባ ቻለ በቃ ለድግች ማጥቶናል እናት ይገባላ በቃ ዝም ብለህ የራስን መንገድ የራስን ፓስ ተከተለኝ Hey y'all come look at this Salam. How are you? Where are you going? She going to Karanio. You know Karanio around the Torailo. Oh, it's my first You time. have to be camera. Yes, I have my camera. So I am a Muslim. There is no eating food. Okay. So you have to be money. I have to give you money. Yeah. Because you are Muslim. Yes. So I'm broken many. Okay, I'm brother. looking in my pocket. ማን ነው እንደዚህ ድራማ እንዲሰራ የሚያደርጉት I wish you. You have to. Yes. I wish you good luck. Shake my hand. Okay. I wish you good luck. Okay. There are so many people here. I cannot do anything. ቹፍ ያው ባህላችን ነው ፈራ በቃ ነጭ ነገር ካየን ጊቭ ሚ ማኒ ነው ጊቭ ሚ ማኒ ጀለስ ቤት መጥቶ ማዘሯ ስትሰጠው ጨዋ ለመባል ይጣፍጣል ማን ነው የጠመቀው ይሄ ባሽቋለት ፕሮማክስ ስለሆነ ነው እንደዚህ አይነት ሰው ቤታችሁ በተአምር እንዳይገባ አቀሳስሯችሁ ነው የሚመጣው አይሆንም እቺ ሴትዮ የምትለው ነው ብራለ ሄላንቺ ከብድሻል እንኳን ላንቺ ለሱም አልከበደው አንዲ 700 ብር ቢጃማ መግዛት ትችላለሽ አትቺም ፒጃማ የሚባል ነገር ታውቂያለሽ አታውቂም እሺ ነው ፊት ያደረግሽ እንደ አይደል ወንድ አይደል እንዴ ምንድነው እዚህ ጋር የሚሰራው አታውቂም አትተነሽው ኦበተተሽው ታቋ ተመጨች ቀጮና ዶጮ ውጡ ፊታችሁን ምናምን ኩልኩላችሁን ይዛችሁ ውጡ ንግግሬ ከዚህ ከሴት ወንድማችን ጋር ነው የሴት እድር ላይ ምን ልሰራ መጣ በመጀመሪያ ደረጃ ለኔ ይሄ ሁሉ ሰልፍ ሰላማዊ ሰልፍ ለኔ
ማይ ጋድ እንደ ሐሳብ ለምን አንተ አለብስ ለብሳ ሳየን ለብሰ አንተ ላይ ፒኪኒ ነው ሚኪኒ ያላችሁት ነገር አንተ ላይ ካማረ 1700 ብር አቺ ምናምን ለሽማ ምናምን ብላችኋል። እቁብም ጥዬ ቢሆን አረጌ ገዝቼ ላንተ ካማረበት ግፍት እሰጥሃለሁ። ጢንዚዛብለ ሲጀመር ኦቨር መቁላላት እንደዚህ አይነት ነገር ነው የሚያስከስተው። አባቢ ውጪ ከማያገባሽ ጦርነት ውስጥ በቃ ምንም እኮ አሰራም። ይሄ ሲጡ እኮ ምን አባታቸው እንደማያደርጉ እንደዚህ አይነት ሰዎች ምሪንዳ እየጠጡ ሰክሬያለሁ ቀኔ አይገባሽም ባንቺ ፎንቃ ቀርጽያለሁ ውቤት ወድሻለሁ ማታ ላይ ቁጭ ብዬ አንቺን ነው ማስበው ጠዋት በማለዳ በርሽ ጋር በመጣው ለገተት አይደለም ቆንጆ አንዴ እንሽለው ነው ፍቅርሽለኛ ነው በደም ስር ገብቷል እንዴት ነው ማወጣው ምሪንዳ እየጠጡ ሰክሬያለሁ አይገባሽም ባንቺ ፎንቃ ቀርጽያለሁ ውቤት ወድሻለሁ እየጠጣው ሰክሬያለሁ ምሪንዳ እየጠጣው ሰክሬያለሁ ቤንግ ሆነ ዘፈን ነው ጀሞ መቼ እንደሚወጣ ነው ቀኑን ንገሪኝ ብራዘር ሰገጠነ የሌለ ለምትመቸኝ አርቲስት ነኝ ምሪንዳ እየጠጣው ሰክሬያለሁ ባማ እንዴት ነህ አትጤ ደህና ነኝ እንዴት ነሽ አለለ ከኔ በጣም የምትወደው ነገር ምንድነው ካንቺ በጣም የምወደው ነገር ቅለትሽን what a minute እኔ ካንተ የምወደው ነገር ምን ይመስላል? አንቺ ከኔ የምትወጂው ነገር ምን ይመስላል? በጣም የምትወጂው ሙያዬን or ችሎታዬን? ለመላጣ ወንዶች የምስራች የሆነ አንድ ጥናት ይፋ ሆኗል። በርካታ ወንዶች እንደሚታወቀው መላጣ እንደሆኑ ይታወቃል። ታዲያ እነዚህን ሰዎች እፎይታ የሚሰጣቸው ይህ ጥናት እንደገለጸው ሆነም በሰውነታችን ውስጥ ያለው የሱካር መጠንም ጸጉራችን ተመልሶ እንዲበቅል የማድረግ አቅም አለው ይላል። ታዲያ ጸጉራችን ድጋሜ ሲበቅል በሰውነታችን ውስጥ ያለው የብለድ ቨዝልን በማነቃቃትም ከዚህ ባለፈም ደግሞ አዳዲስ ብለድ ቨዝሎች እንዲፈጠሩ በማድረግ እነዚህ ብለድ ቨዝሎች ደግሞ ጸጉር እንዲያድግ ያደርጋሉ የተባለ ሲሆን ይህ ጥናትም ታዲያ በአይጥ ላይ ተሞክሮ ውጤት ማምጣቱ ተሰምቷል። እዚሁ አይደል ደግሞ ቅመሙ እዚሁ ነው የተሸወድኩት። ስኳሬ ቀመቀም ይዤ መጣሁ። ደግሞ የሚያናድር ነገር ተፈጥሯል። እንኳን ስኳር የስኳር ቆም የት እንዳለ ማግኘት ነው ያቃተኝ። ስለዚህ ኔክስት በቃ ስኳር እንሞክራለን እና የአሪፍ መፍትሄ ነው። መላጣ የሆናችሁ ሰዎች ደውሪ፣ በቃ ምንም ማሰብ የለባችሁ። ስኳር በኪሎ ገዝቶ መቃም ነው። ለካ ችግሩ እኔ ከጸጉር ምናምን መስሎኝ ነበረ። ችግሩ ያለው እንትኑ ላይ ነው፣ ደሙ ላይ ነው። ደሙ ስኳር ሲያንስ ነው ኖርማል። ላንቺ ያልሆነ በመጀመሪያ እቺን እየበላሽ ጠብቂ። ያጂ ኦ ማይ ጋድ የምወደውን ነገር what do you mean by that ያዛት mi bombo ምን እያየው ነው ጀሞ? ምን እየተፈጠረ ነው ያለው? ሙዝ ገንዘብ ደስታ ሊገዛ አይችልም። ምን አይነት ሰው ነሽ? ምን ነው? እንዴት ነው ገንዘብ ደስታን የማይገዛው? ህሊና የለሽም እንዴ አንቺ? እንዴት ነው ገንዘብ
ገንዘብ ደስታን ሊገዛ አይችልም። በተአምር ገንዘብ ደስታን ሊገዛ አይችልም። እኔ የምስማማበት ነገር ነው። የምስማማበት ኧረ በስመ አብ ያስ ለመሰከስ ስሞክር አፌ ሁላ ይኮለታተፋል። የዛሬው ከስተመራችን የክለብ ጋርድ ነው። ያው ስራው ትንሽ አድካሚ ስለሆነ እኛ ጋር ስፔሻል ሞሮኮ ለመሰራትና ሪላክስ ለማድረግ መጥቶ ነበር። ስፔሻል ሞሮኮአችንን በጣም ወዶት ነበር የተጠቀመው። ያደረግንለትን መስተንግዶ አብራችሁ እናንተም ይሄን ቆንጆ አገልግሎት መጠቀም ካሰባችሁ አድራሻችን አዳማ ፖስታ ቤት ጀርመን ሲቲ ሞል ሁለተኛ ፎቅ ላይ እንገኛለን። አንቺ ወይ ወሬ ወይ ፍየል ብትሆኚ አጥንት የለውም ብሎ ይደፍሻል በመርዝ። በኢየሱስም ሆረር ፊልም ነው እንደበል ገና ይወጣው በጣም ቀጠነች ቢና ለመታሸትም እኮ የሆነ ያህል ስጋ ሲኖር አይደል የሆነ ያስፈልጋል። ጀለስ እኮ አጥንቱን ነው በቃ እያለካኩት ያሉት። ያለደረሰኝ አንድ ዕቃ ሸጠ ገቢዎች ሲይዙ ገቢዎች ምን አለ አንተ እንደምን አለ እንደምናው ዋልክ። ይቅርታ አንድ ነገር ላስቸግርማ። አጎት ነው ትንሽ አማርኛ ያስቸግራል። ቴክስት አድርጎ አንተ አንብብ። ትንሽ ያስቸግራል አማርኛ። እንግዳ ነው እሱ። እሺ አንብብ አንተ ጮክ ባል ትንሽ እንትን ባል። እሺ ሰላም ኤርሚ፣ የወሰድከውን 500 ሺህ ብር ሰዎች አውቀዋልና ያለበት ስለመጡ የያዝከውን ብር ጥለህ ሩጥ። አምልጥ ነው የሚለው ብሩ ጥለህ? አዎ ሩጥ ነው የሚለው። እነዚህ ሀሳብ ተቀየረ። እዛ ጋ ካሜራ አለ። ብር መስላችሁ ነው ፍራንክ ተደርጋችኋል። እዛ ጋ ካሜራ አለሽ። ኧረ ይመችሽ እናቴ። እንደዚህ አይነት ፕራንክ ካየሁ በጣም ቆየሁና የሆነ ሲታይ ምናምን የሆነ ሪል ይመስላል። አሪፍ ብር ያዝኩ ቀን ጀለስ እኔ ሰላም ነው ብሮ ሰላም ነው። ሁላ አብሮ ነው እኮ ደሞዝ ምናምን ወይ የሆነ ሎተሪ ሲደርስ ወይ ፍቅራቸው የሁለት ቃል ግጥምም እጽፋለሁ። አጭር ለምሳሌ ትዕቢት ክብሪት፣ ትዕቢት ክብሪት። የሁለት ቃል ግጥም የሁለት ቃል ግጥም ነው። ምንድነው ትርጉሙ? አንተ ተመራምረህ ድረስበት። ፕሮፌሰር በጣም ነው ማደንቆት። በእርሶ ኢንስፓየር ሆኜ እኔም እንደ እርሶ 5 ግጥሞች ጽፌያለሁ። የመጀመሪያው ኩርፊያ ማማሰያ፣ ሁለተኛው ዝና መድብል ይወጣል፣ ሶስተኛው ግጥሜ ደግሞ ንዴት ሰንበሊጥ፣ አራተኛ ፍቅሬ ገጠሬ፣ አምስተኛው ደግሞ ብዙ ስቃይ ውስጥ ነበርኩኝና ሰሞኑን ከሱ ተነስቼ የጻፍኩት ነው ስቃይ ድንጋይ። የመጨረሻው ደግሞ አብይ ይላል። አብይ አይ ጀሞ ከመድብሏ መሃል አንድ አራቷን በላችሁ ደስ ይለኛል። ምንድን ነበረ አንዱ እስኪ ለማስታወስ ያክል ትንሽ ስለ ሁለት ቃልም ቢሆን ሀሳቡ ረቀቅ ያለ ነው። ሰብስክራይብ ላይክ በል መለኛ ጀለስ ዶርም ውስጥ ይፈሳል። ፈሳ ምን ዝም ብለሽ ታላቀችው? እንኳን ደስ ይፈሳል። ዋው ያው የባህሪ ምን እንለዋለን? አበሻዊ ዊ ያናኔ አላሙዲ ይፈሳማ። በስመ አብ ምንም ታርጊው ጀለስ ከቆንጆች ጋር ቁጭ ብሎ ስታየው ሰላም ነው። ዲጄ ላቀው ሴት ሲያይ ነው የሚሻፍደው። ፈጣሪ ምስክሬ፣ ካያችሁ አብዛኛዎቹ ሴቶች ነው የሚያመጣ። ይለጠልጣል። ሴቶች ተጠንቀቁ። ዲጄ ላቀው እንደምታውቁት ወንድ ነው፣ ሴት አይደለም። ወንድ አይደለም፣ ሴት ይለጠልጣል። ይሄ ግልጽ የሆነ ነገር። እንደዚህ አይነት ወንድ መሳይ ሌባ እካክ ብራዘር
የቁም ሽንት ቤት ገብተህ እየሸና የወንዶች ሽንት ቤት ለምንድን ነው ሴት ነኝ የምትለው? ለምንድን የምታወዛግበን? አንተ የዮዳብ ጉቶ ብራዘር ኢትዮጵያውያንን የሚዘርፍ በሱ በዲጄ ሊ ወይም በዲጄ ላቀው ስፖንሰር ሆናችሁ የምትመጡ አርቲስቶች ካላችሁ አለቀላችሁ። ከዚህ በኋላ አለቀላችሁ፣ እንዳትመጡ። ከሌባ ጋር አብራችሁ የምትሰሩ ሰዎች ካላችሁ ከዲጄ ላቀው ጋር ከመሰለ ሌባ ጋር አብራችሁ የምትሰሩ ካላችሁ እኔ ፍርድ ቤቱ ነው ያዘዘኝ። ፍርድ ቤቱ በሌብነት ተከሷል። ዲጄ ላቀው ማማ ያንgu game over ምንድን ነው አመልጧት ነው ሲሰርቷል። ጀለስ ጋር ልንጠመቅ ሄደን ቀድሞ ገብቶ ገና ጸበል ሲነካው ከባድ ሰው እዚህ ጋር አብሲያታ ሙኖ ቆይ ይመስጠኛል። ዳንሷ ትንሽ ድምጿ ነው እንጂ ቅርም ላይ ግን ታና ቦታ ሻሙ የሚለው በጣም ቤንግ ነው። በዛ ሰዓት በጣም የሚገርም ዘፈን የነበረ ነው። ግን አሁን ላይ የምትያዘፈን ምንም አይመቸኝም። ይበላሃል ይበላሃል ሸቦ ይበላሃል ይበላሃል ሸቦ ይበላል። ወይኔ ከዲ ድምጿ ግን የሚገርም ነው። ይበላ ኧረ እባክሽ የሳቂታ ነገር ነው። ናኒ በእናትህ ይፈራሉ። እኔ ያለው ትመስልሽ እንዴ? ኧረ ወይኔ እየፈጠጠብን ነው። አይ ወንዴ አትተማመኝ እንዴ በኔ? ተው ግን በኋላ ምን ሆነሽ ነው? ድንጋይ ይዞ መጣልህ። አንተ ሊሻረልኝ ብለህ ዛሬም በዚህ በኩል ይዘኸኝ ትመጣለህ? እብድ ፍርሃት ያሸታል። ያን የሚልብኝ አይት ነው አይነካም። ዝም ብለሽ የብድ ሰፈር ቀየረ እንዴ? እንዴ አዎ ራሱ ነው። በጋም አንተ ያማል እንዴ? እብድ በጋምላክ ምናምን ትላለህ? አንቺ ከምን አይነት ሰው ጋር ነው የምትዞሪው? በእናትህ ወደ ጤና አልመለሰኝም። ቪዲዮውን እስከ ሰዓት ድረስ እያያችሁ ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ እያያችሁኝ ስለሆነ ሁላችሁንም አመሰግናለሁ።